በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት ሐሙስ። ጸሐፊ ዲያቆን ሄኖክ ኃይሌ። ተራኪ ኢዮብ ዮናስ። ክፍል 40 ታጥቆ ፎጣ ወስዶ የደቀ መዛሙርቱን እግር ሊያጥብ ዝቅ አለ። ትሕትናን ያስተምረን ዘንድ ዝቅ አለ። እግዚአብሔር ቤተሰቦች ውሃን የተጠማው ምስጢረ ቁርባንን ከመሰረተልን በኋላ ይህንን አደረገልን። ከዚያም ታዲያ የደቀ መዛሙርቱን እግር ለማጠብ ዝቅ በሚልበት ሰዓት ላይ ጴጥሮስ ችኩል ነበርና እኔም አልታጠብም አለ። እኔ አይገባኝም። ቁርስ ቢቀርብለት በስመ አብ በዓርብ ምድር እንዴት ይበላል ብሎ በድንጋጤ ያማትባል። ድንቅ ነው። በዓርቡ ምድር ብሎ ንግግር እንዴት አይነት መረዳት ነው! ጾሙ ለነፍስ ምግብ እንዳለ ሆኖ በተለይ ግን በዓርብ ምድር እንዴት በጠዋቱ ይበላል? ጌታችን ኢየሱስ ክርስቶስ ሐሙስ ማታ ከተያዘባት ሰዓት ጀምሮ 48 ሰዓታት ያህል በባዶ ሆዱ እህልና ውሃ በአፉ ሳይገባ ሲንገላታ እስከ 9 ሰዓት ድረስ ውሎ በተሰቀለበት በዓርብ ምድር እንዴት በጠዋት ይበላል? የሕይወት እንጀራ ክርስቶስ በጎዳና ላይ ወድቆ ሲረገጥ በዋለበት ደሙ እንደ ውሃ በፈሰሰበት ማለዳ ምን አይነት እንጀራ ይሆናል? ይህን እያሰቡ ቢበላስ እንዴት ከሆድ ጋር ይስማማል? ተጠማው ብሎ በጮኸበት ዓርብ ማለዳ የሚጠጣ መጠጥ እንዴት ከጉሮሮ ይወርዳል? እንደ ጻድቁ አባ መብዓ ጽዮን የቀመሰውን ሐሞትና የጠጣውን ሆምጣጤ እያሰብን በየሳምንቱ ዓርብ መራራ ሶሶ መጠጣት ቢያቅተን እንደ እናቶቻችን መከራውን በስግደትና እጅን በመታሰር ማሰብ ቢያቅተን ቢያንስ ቢመስሉ የጌታችንን ረሃብና ጥሙን እናስባለን እንጂ ኦርቶዶክሳውያን በዓርቡ ምድር በጠዋት አንበላም። ለአርባ ቀንና ሌሊት የጾመው ጌታችን በዚያች ዕለት 18 ሰዓታት መቆየቱ ምናልባት ነገር አይመስል ይሆናል። ሆኖም ጌታችን ከረሃብ ይልቅ በየተሰቃዩ
በማለት እንደተናገረው ጌታችን ወደ ሳምራዊቷም ሴት ሄዶ ውሃ ጠጪኝ አላት። አሁን ደግሞ በመስቀል ላይ ሆኖ ተጠማሁ ብሎ ጌታችን ተጠማሁ ብሎ መጠየቁ መንፈሳዊ ሳምራዊቷ ሴት ውሃ በመጠየቃት ጊዜ አንተ አይሁዳዊ ሳምራዊት ከመሆን ከእኔ እንዴት እናንተ የማታውቁት የምበላው መብል አለኝ አላቸው። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሳይሆን ደም ግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብራህ ለበሰኝ እርሱ ተገፎ ክብራህ ለበሰኝ እርሱ ተገፎ በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ ክፎች ባዮት እንደ ወንበዴ ለኔ ግን ሆኗል መውጫ መንገዴ ለኔ ግን ሆኗል መውጫ መንገዴ ታስረሃል ስለኔ ኢየሱስ መድኔ ታስረሃል ስለኔ ኢየሱስ መድኔ ሳይሆን ደም ግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብራህ ለበሰኝ እርሱ ተገፎ ክብራህ ለበሰኝ እርሱ ተገፎ ሲዘብቱበት ምራቅ ሲተፉ የማይደፈር ደፍረው ሲዘልፉ በከበቡት ፊት ቃል ከለከለ እኔ እንድናገር እርሱ ዝም አለ እኔ እንድናገር እርሱ ዝም አለ ካርደሃል ስለኔ ኢየሱስ መድኔ ካርደሃል ስለኔ ኢየሱስ መድኔ